ማንቸስተር ዩናይትድ ወድቆ ነበር። ተስፋ አስቆራጭ ጨዋታ፣ የውስጥ ትርምስ፣ ማንነቱን ያጣ ቡድን እንዲሁም በሊጉ 7ኛ ደረጃ ላይ ተቀምጦ የነበረ ክለብ። ነገር ግን በአንድ ጀንበር ሁሉም ነገር ተቀየረ። ማይክል ካሪክ ጊዜያዊ አሰልጣኝ ሆኖ ከተሾመ በኋላ ዩናይትድ 7 ጨዋታዎችን ያለ ሽንፈት አጠናቋል። 6 ድል፣ 1 አቻ። በሊጉ ወደ 3ኛ ደረጃ ከፍ ብለዋል። ግን ይህ የሆነው እንዴት ነው? ብዙዎች የአዲስ አሰልጣኝ መነቃቃት ነው ይላሉ። መልሱ ግን አይደለም ነው። ማይክል ካሪክ በስሜት ሳይሆን በአስገራሚ ታክቲክ ዩናይትድን ታድጓል። በዚህ ቪዲዮ ማይክል ካሪክ ማንቸስተር ዩናይትድን ከውድቀት ወደ ድል የመለሰበትን ድብቅ ታክቲካዊ ሚስጥር በዝርዝር እንመለከታለን። ዩናይትድ እንዴት መከላከልን እንደተማረና ብሩኖ ፈርናንዴስ እንዴት ዳግም እንደነገሰ ማወቅ ከፈለጋችሁ ቪዲዮን ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ከጥቂት ወራት በፊት ስለ ማንቸስተር ዩናይትድ ስናወራ ስለ ቶፕ 3 ደረጃ ማጠናቀቅ አናስብም ነበር። ወሬው ሁሉ ስለ አወቃቀር መፍረስ፣ ስለ ተጫዋቾች ዝውውር ስህተትና ክለቡ ወዴት እየሄደ ነው ስለሚለው ነበር። በጥር ወር መጀመሪያ ላይ ሩበን አሞሪም ከኃላፊነት ሲባረሩ ዩናይትድ 7ኛ ደረጃ ላይ ነበር። ከሊጉ መሪዎች በ17 ነጥብ ርቆ ከሀገር ውስጥ ዋንጫዎች ውጪ ሆኖ ነበር። ክለቡ በእንቅልፍ ልቡ ገደል አፋፍ ላይ የሚራመድም ይመስላል። ከዛም ማይክል ካሪክ መጣ። አብዛኞቹ አሰልጣኞች ቡድንን ሲረከቡ ሁለት አይነት መንገድ አላቸው። ወይ በስሜትና በጩኸት የተጫዋቾችን ሞራል ለመቀስቀስ ይሞክራሉ፣ አሊያም ደግሞ በከፍተኛ የዲሲፕሊን ቅጣት ቡድኑን ለማስተካከል ይጥራሉ። ማይክል ካሪክ ግን ሁለቱንም አላደረገም። ካሪክ በሜዳ ዳር ሆኖ የሚንጫጫና የሚተውን አሰልጣኝ አይደለም። እሱ በእርጋታና በከፍተኛ የእግር ኳስ ዕውቀት ቡድኑን ማዋቀር ጀመረ። ውጤቱም ዛሬ ዩናይትድ ከግራም ከቀኝም የሚያጠቃ የሚያስፈራና በራስ መተማመኑ የተመለሰለት ቡድን ሆኗል። ግን ካሪክ በትክክል ሜዳ ላይ የለወጠው ምንድነው? ወደ ታክቲኩ እንግባ። የማይክል ካሪክ የመጀመሪያው ትልቅ ሥራ የነበረው የዩናይትድን የተከላካይ መስመር ማስተካከል ነበር። ከዚህ ቀደም ዩናይትዶች ኳስ ሲነጠቁ በድንጋጤ ሁሉም ወደፊት ይሮጡ ነበር። ይህም የተከላካይ መስመሩን ክፍት ያደርገዋል። አሁን ግን ነገሮች ተቀይረዋል። ዩናይትድ አሁን ላይ ስማርት ፕሬሲንግ ነው የሚጠቀመው። ተቃራኒ ቡድን ኳስ ሲይዝ በዘፈቀደ ከመሮጥ ይልቅ ትክክለኛውን ሰዓት ይጠብቃሉ። የተቃራኒ ቡድኑ ተጫዋቾች ኳስ አያያዛቸው ሲበላሽ ወይም ኳሷ ወደ ዳር መስመር ስትወጣ ያኔ እንደ አሞራ ይዘምቱበታል። የተከላካይ አማካይ ክፍሉን እንመልከት። ካሲሜሮና ኮቢ ሜኖ አሁን እውነተኛ ጥምረት ፈጥረዋል። ካሲሜሮ የተከላካይ መስመሩን በመከለል ትልቅ ሥራ እየሰራ ነው። የዩናይትድ ፉልባኮች ዲያጎ ዳሎትና ሉክሾ ከዚህ ቀደም እንዳየነው ሁለቱም በአንድ ጊዜ ወደፊት አይሄዱም። አንዱ ሲያጠቃ ሌላኛው ወደ መሃል በመግባት ከመልሶ ማጥቃት ቡድኑን ይታደጋል። ሃሪ ማጓየር እንኳን አሁን የተረጋጋና ስህተት የማይሰራ ተከላካይ ሆኗል። ምክንያቱም አሁን ማጓየር ብቻውን ሰፊ ሜዳ እንዲሸፍን አይገደድም። ሙሉ ቡድኑ አብሮት ይከላከላል። ወደ ማጥቃቱ ስንመጣ የካሪክ ብልሃት ይበልጥ ጎልቶ ይታያል። ዋነኛው ለውጥ የብሩኖ ፈርናንዴዝ አቀማመጥ ነው። ከዚህ ቀደም ብሩኖ ኳስ ፍለጋ ወደ ኋላ እስከ ተከላካይ መስመር ድረስ ይመጣ ነበር። ይህ ደግሞ የዩናይትድን የማጥቃት ኃይል ያዳክመው ነበር። ካሪክ ግን ብሩኖን ትክክለኛ 10 ቁጥር አድርጎታል። አሁን ብሩኖ ከሳጥኑ አጠገብ ለጎል በሚያሰጉ ቦታዎች ላይ ብቻ ነው ኳስ የሚቀበለው። በውጤቱም ብሩኖ አደገኛ ኳሶችን በማቀበል ወደ ቀድሞ አስፈሪ አቋሙ ተመልሷል። በሌላ በኩል ቤንጃሚን ሼሽኮን እንመልከት። ሼሽኮ አሁን እውነተኛ 9 ቁጥር አጥቂ ሆኗል። ከዚህ ቀደም ከተከላካዮች ጋር ብቻውን ይታገል የነበረው ሼሽኮ አሁን ፈጣንና ትክክለኛ ኳስ ከክንፍ እስከ መሃል ይደርሶታል። ዩናይትድ በ8 ጨዋታዎች 7 ጎሎችን አግብቷል። ይህ በድንገት የመጣ ሳይሆን በዓላማ የተሰራ የማጥቃት መዋቅር ውጤት እንጂ። አማድ ዲያሎን ጨምሮ የክንፍ አጥቂዎች አሁን ሰፋ ብለው በመጫወት ለተቃራኒ ተከላካዮች የራስ ምታት ሆነውባቸዋል። ዩናይትድ አሁን በግለሰብ ችሎታ ላይ ብቻ የተመሰረተ ቡድን ሳይሆን ግልጽ የሆነ የማጥቃት ስርዓት ያለው ቡድን ሆኗል። ይህ ሁሉ ታክቲክ ሜዳ ላይ እንዴት እንደሚሰራ ለማረጋገጥ ከፈለጋችሁ ዩናይትድ ከክሪስታል ፓላስ ጋር ያደረገውን ጨዋታ ማስታወሱ ብቻ በቂ ነው። ጨዋታው በጀመረ በ4ኛው ደቂቃ ላይ ዩናይትድ ጎል ተቆጠረበት። ከዚህ ቀደም ቢሆን ኖሮ ይህ ቡድን ይፈርስ ነበር። ተጫዋቾች ይደናገጣሉ፣ እርስ በርስ ጣት መቀሳሰር ይጀመራል፣ እናም ተጨማሪ ጎሎችን ያስተናግዳሉ። ነገር ግን በማይክል ካሪክ ስር ያለው ዩናይትድ የተለየ ነው። ጎል ከተቆጠረባቸው በኋላ ምንም አይነት መደናገጥ አልታየባቸውም። እንደውም የራሳቸውን ታክቲክ ማመን ቀጠሉ።
በእርጋታ ኳሷን አሽከርክረው ብሩኖ ፈርናንዴስ በፍጹም ቅጣት ምታች አደረገ። በመቀጠልም ሼሽኮ የማሸነፊያዋን ጎል አገባ። ይህ ድል የመጣው በስሜት አይደለም፣ የመጣው በኦርጋናይዜሽንና በአእምሮ ብስለት ነው። ይህ ነው እውነተኛው የማይክል ካሪክ ማንነት፣ እርጋታ፣ በሰራት ውስጥ ያለ ነፃነትና አሸናፊ ስነ ልቦና። እንግዲህ እውነታው ይህ ነው። ዩናይትድ አሁን በሊጉ 3ኛ ደረጃ ላይ ተቀምጧል። ይህ ደረጃ በድንገት የተገኘ አይደለም። ማይክል ካሪክ ከክለቡ ታሪክ ጋር የሚሄድ ግን ዘመናዊ የሆነ ታክቲክ ይዞ መጥቷል። ካሪክ በስሜት ተገፋፍቶ ቡድኑን አይመራም። ልክ እንደ ተጫዋችነቱ ዘመን ዛሬም እንደ አሰልጣኝ የት መቆም እንዳለባቸው፣ መቼ ማጥቃትና መቼ መከላከል እንዳለባቸው ለተጫዋቾቹ በግልጽ ያሳያል። አንድን የተሰበረ ቡድን ወስዶ 3ኛ ደረጃ ላይ ማስቀመጥ ቀላል ሥራ አይደለም። ይህ ቡድን አሁን የቱንም አይነት ትልቅ ክለብ ቢገጥም በቀላሉ እጅ የሚሰጥ አይሆንም። ለዛሬ በዚህ አበቃን። ቪዲዮን ላይክ ማድረግ እንዳትረሱ። እንዲህ አይነት መረጃዎች እንዲደርሷችሁ በፍጥነት ቻናሌን ሰብስክራይብ ያድርጉ፣ የደውል ምልክቷንም ይጫኑ።